ይህ ሰው እድሜ ልኩን በጸጸት የኖረ አሳዛኝ ሰው ነው። ስላልተሳካለት እንዳይመስላችሁ በዓለማችን ላይ ተጽዕኖ ፈጣሪ የሆኑ ስራዎችን ሰርቷል። በአስትሮፊዚክስ እና በኒውክሊየር ፊዚክስ ጥሩ አስተዋጽኦ በማድረግ ለዓለማችን ዘመናዊ ስልጣኔ መሰረትን ጥሏል። ታዲያ ምን ይሁን ይህንን ሰው እድሜ ልኩን በጸጸት እንዲያሳልፍ ያደረገው? ሰላም ውድ ቤተሰቦች፣ በዛሬው ፕሮግራማችን በፈጠራው ምክንያት እድሜ ልኩን እየተጸጸተ ስላሳለፈው ሳይንቲስት እንመለከታለን። ከማየታችንም በፊት ሳይንሳዊና አዳዲስ መረጃዎች እንዲደርሰው ቻናልን ሰብስክራይብ በማድረግ ቤተሰብ ይሁኑ። በረከት ደሳለኝ ነኝ። ወደ ዛሬው ፕሮግራማችን እንለፍ። ኦፐንሃይመር ይባላል። በ1904 በአሜሪካ ኒውዮርክ የተወለደ ሲሆን ከልጅነቱ ጀምሮ ፊዚክስን እጅግ ይወድ ነበር። በ20ዎቹ ዕድሜው በአውሮፓ ኳንተም ሜካኒክስን ማጥናት የጀመረ ሲሆን ትናንሽ ፓርቲክሎች እንዴት እንደሚሰሩ ጥሩ ተሞክሮ አገኘ። በሚገርም ሁኔታ ኦፐንሃይመር ሳይንቲስት ብቻ አልነበረም። ብዙ ቋንቋዎችን የሚሞክር፣ ስነ ጽሑፍን የሚወድና የጥንት ህንዱ መጽሐፍ ቅዱስን አነበበ። አስቡት፣ አንድ ፊዚስት ፍልስፍናን ለመረዳት ሲጥር። ታሪክ ግን ኦፐንሃይመርን ወደ ድንገት ችግር እያዘጋጀች ነበር። ሁለተኛው የዓለም ጦርነት። ይህ ጦርነት የጀመረው በ1940 ነበር። በጊዜው ናዚ ጀርመኖች ተጽዕኖ ፈጣሪ ስለነበሩ ሳይንቲስቶች ቀድሞ አቶሚክ ቦምብን ሰርቶ ይሆናል ብሎ ፈሩ። በዚህ ምክንያት ዩናይትድ ስቴትስ ኦፍ አሜሪካ ማንሃተን የተባለ ምስጢራዊ ፕሮጀክት ጀመረች። አስቡት እንግዲህ ነገሩ የተጀመረው በጦርነት ምክንያት ነው። ታዲያ ስለ ጦርነት ብዙ ግንዛቤ ያላቸው ጀነራሎች ናቸው ወይስ ሳይንቲስቶች? ይህን ፕሮጀክት የመሩት ፖለቲከኞች፣ የጦር ጀነራሎችም አይደሉም። አርቆ በማሰብ የሚታወቀው ጀግናው ፕሮፌሰር ኦፐንሃይመር በጣም ሩቅ በሆነ በሎስ አለሞስ በረሃ የፕሮጀክቱ ሙከራ ተጀመረ። ተልኳቸው የነበረው ለመናገር ቀላል፣ በተግባር ግን እጅግ ከባድ ነበር። በቋንቋቸው split the atom, release the energy and end the war። አተምን በመክፈል ጉልበት እናውጣ፣ ጦርነቱንም እናብቀው የሚል ነበር ተልኳቸው። ይህም ቀን የሰው ልጅ ለመጀመሪያ ጊዜ ወደ አቶሚክ ዘመን የተሸጋገረበት ቀን። በጁላይ 16 1945 ፀሐይዋ ሳትወጣ ከፀሐይ በላይ ያብረቀረቀ የእሳት ኳስ በሰማይ ታየ። የሰው ልጅ ከፀሐይ ካላት እኩል ኃይል በራሱ ፈጠራ ማግኘት ቻለ። ምን ያደርጋል፣ ቦምቡ ከተተኮሰ በኋላ ኦፐንሃይመር በህንዱ መጽሐፍ በባጋቫት ጊታ የተጻፈው Now I am become this, the destroyer of the world የሚለውን መስመር አስታወሰ። በዚህ ቅጽበት ሳይንስ ለዓለም አዲስ ግኝት የሚያገኝ ጠቃሚ ነገር ብቻ ሳይሆን ዓለምን አጥፊ መሆን ገባው። ከአንድ ወር በኋላ የተተኮሰው ቦምብ በሂሮሺማና ናጋሳኪ በጃፓን በአስፈሪ ሁኔታ በመውደቅ ሙሉ በሙሉ አጠፋቸው። እንዳሉት ሆነ። አተሞች ተሰነጣጠቁ፣ ጉልበት ወጣ፣ ቦምቡ ፈነዳ። በሂሮሺማና ናጋሳኪ የሚገኙትን ህፃናት፣ አዋቂዎችን፣ ሽማግሌዎችን ሳይቀር ገደለ። ታዲያ ይህ ሰው እኔ የዓለም መጥፊያ ነኝ ማለት የለበትም። ዓለም ሙሉ የደም እንባ ነባ።
በፈጠራው የሞቱት 110,000 ሰዎች እየከሰሱት ታየው። ከቦምቡ የወጣው ጋዝ ሙሉ ከተሞቹን በከለ። ህንፃዎች ተደረመሱ፣ ውሃዎች ተነኑ፣ ህፃናት ተገደሉ። ሁሉም ነገር ለኦፐንሃይመር የተገለጠው ሰዎች ከሞቱ ወደ ማይመለሱበት ከሄዱ በኋላ። ነገሩ በሂሮሺማና ናጋሳኪ እንዲቆም ፈለገ። የሃይድሮጂን ቦምብን በመጻረር ከወታደሮች ጋር ተጋጨ። ምንም ቢያደርግ ከዚህ በኋላ የሆነውን አይመልስም። ቢሆንም ሰው ነውና በቦምቡ ምክንያት ራሱን እየወቀሰ ነው። በዩኒቨርሲቲዎች ሳይንስን እያስተማረ በመቆየት በ1967 ከዚህ ዓለም በሞት ተለየ። ቪዲዮን ስለተከታተላችሁ ተመሰግናለሁ። ቪዲዮ ካስተማራችሁ ላይክ በማድረግ ሀሳብ ካላችሁ ኮሜንት ላይ በመጻፍ ቻናልን ሰብስክራይብ በማድረግ አበረታቱ። በቀጣይ ቪዲዮ እስክንገናኝ ሰላም።